እነሆ ዛሬ በሌላ ፊልም የተመለስን ሲሆን ዛሬ አብረን ልናይ የወደድነው በ2022 ተሰርቶ ለእይታ የቀረበውን አይ ስፒድ ኦን ዩር ግራቭ የተሰኘው ፊልም ይሆናል። እንደምትወዱት አልጠራጠርም። ላይክ ማድረጋችሁን እንዳትረሱ። ወደ ፊልሙ እንለፍ። ከመጀመራችን በፊት በዚህ ፊልም ወጣ ያሉ እንቅስቃሴዎችን ልታዩ ስለምትችሉ ጥንቃቄ እንድታደርጉ ላሳስባችሁ። እቺ ጄኒፈር ሂልስ ትባላለች። ከምትኖርበት ኒውዮርክ ከተማ የጀመረችውን ልብ ወለድ መጽሐፍ ለመጨረስ ጥሞና የምታደርግበትና ማንም የማይረብሻት ቦታ መሄድ ስለፈለገች ሉዊዛን ወደ ተባለ ከተማ እየሄደች ነው። በመንገዷ ላይም ተከራይታ የምትቆይበትን ቤት ቁልፍ ለመቀበል ወደ አንድ ቦታ ቆራጥራለች። ቤቶቹን የሚያከራየው ኤር ለተባለው ሰውዬ ቁልፉን ከመስጠቱ በፊት የቤቱ አድራሻ ቤቱ በኩል እንደሆነ በደንብ ያስረዳታል። ጄኒፈርም ሰውየው ያላትን ነገር በደንብ ከተረዳች በኋላ ጉዞዋን ቀጠለች። ትንሽም እንደነዳች መንገዱ ትንሽ አሁንም ግራ ይገባትና ወደ አንድ ነዳጅ ማደያ በመሄድ መንገድ ለመጠየቅ ታስባለች። እዛም ጆኒ የተባለው የማደያው ሰራተኛ ይገጥማታል። እሱንም እንደነገራት ከእሷ ጋር መመቻቸት ፈልጎ አጉል ነገሮችን ሊያደርግ ሲፈልግ እሷ ግን አይሆንም ትለውና ልታስቆም ስትል ይደናበርና ሙሉ ባልዲ የነበረ ውሃ ይደፋል። ይሄ በመፈጠሩም ጓደኛው አንዲና ጓደኛው ስታንሊ በጣም ይስቁበታል። ጄኒፈር መኪናዋን አስነስታ መሄድ ስትጀምር ጆኒ እጅግ በጣም ይናደድባታል። ብዙ ኪሎ ሜትሮችንም ከነዳች በኋላ የተከራየችበት ቤት ትደርሳለች። እቃዎቿንም ወደ ውስጥ በማስገባት ስራዋን ጀመረች። በማግስቱ ጧት ቤቷ ፊት ለፊት ያለው ሰው ሰራሽ ሐይቅ ፊት ለፊት በመሆን ፀሐይ የሞቀች ደስ የሚልን ጊዜ ማሳለፍ ጀመረች። በዚህ ቦታ ወጣ ያለና የሚረብሽ ድምፅ ይሰማ ነበር። ነገር ግን ጄኒፈር ከቀልቧ ስላላስተዋለች ችላ ትለዋለች። ማታ ላይ እንኳን ይሄ ድምፅ አልተቋረጠምና አሁንም ድምፁ ይረብሻታል። በዚህ ሰዓት ግን ጉዳዩን ለማጣራት በአካባቢው መዞር ጀመረች። ጋራጅ ቤት ውስጥ ምን እንዳለ ብታይም ምንም የተለየ ነገር አልነበረም። ወደ ቦታዋም ተመልሳ ስራዋን ልትቀጥል ስትል ሳታውቅ የራሷን ወይን ራሷ ላይ ትደፋለች። ይህንንም ለማስተካከል ወደ ውስጥ ገብታ ልብሶቿን ማጠብ ጀመረች። በዚህ ሰዓት ማንነቱ ያልታወቀ አንድ ሰው ጄኒፈርን በግማሽ እርቃኗ ቪዲዮ ይቀርጻት ነበር። በነጋታው ጠዋት እንደተነሳች ስፖርት ለመስራት በአካባቢው መሮጥ ጀመረች። በአጋጣሚም አንድ ባዶ ቤት ትመለከትና ትኩረቷን ስቦት ምን እንዳለ ልመልከት ብላ ወደዛ ትሄዳለች። ነገር ግን ቤቱ የፈራረሰ ከመሆን በስተቀር ምንም ውስጡ የተለየ ነገር አልነበረም። እሷም ሩጫዋን ትቀጥልና ከሩጫ በኋላ ወደ ቤቷ ትገባለች። እቤት ስትገባ ግን ቧንቧዋና የሽንት ቤት መስመሮች እንዳለ የተበላሸ ውሃ እያመጡ እንደሆነ ተመልክታ ይህ ችግር መፈታት ስላለበት ማቲው የተባለ ቧንቧ ሰሪ ትጠራለች። ማቲው በተፈጥሮ ትንሽ የአእምሮ ዲስኦርደር ያለበት ሰው ነው። የተበላሸውንም የቧንቧ መስመር በአግባቡ ሰርቶ ከጨረሰላት በኋላ ሲነግራት በጣም ትደሰትና ሳታስበው ትስሟለች። በዚህ ነገር በጣም የደነገጠው አይናፋሩ ማቲው ቤቱን ለቆ ወዲያው ይወጣል። በሌላ በኩል ጆኒ፣ አንዲና ስታንሊ ጫካ ውስጥ ጊዜ እያሳለፉ እናያቸዋለን። ስታንሊ በካሜራ ቪዲዮ መቅረጽ እጅግ በጣም ስለሚወድ አሁን እንኳን እየተካሄደ ያለውን ነገር እየቀረጸ ያስቀምጣል። ተቀምጠውም ሳለ ማቲው ብዙም ሳይቆይ እየሮጠ ወደ እነሱ ይመጣል። በጣም ደንግጦም ስለነበረ ጄኒፈር ከንፈሩን እንደሳመችው ይነግራታል። ነገር ግን ጆኒ እንደማያምነው ይነግረዋል። በዚህ ሰዓት ስታንሊ አይ ልጅቷ ባለጌ ነች በማለት ከዚህ በፊት የቀረጻትን ቪዲዮ ያሳያቸዋል። በዚህ ሰዓት ባለፈው ዕለት ተደብቆ የቀረጻት እሱ መሆኑን እንረዳለን። ምሽት ላይም ጄኒፈር ከዚህ በፊት የሰማችው ድምፅ በተደጋጋሚ እየመጣ ይረብሻታል። ምን እንደሆነም ለማጣራት ወደ ውጭ ስትወጣ በሯ ፊት ለፊት የሞተ ወፍ ትመለከታለች። ሌላ ምንም የሚታይ ነገር ስለሌለ ግራ ገብቷት ወደ ውስጥ ስትመለስ ከቀናት በፊት አግኝታቸው የነበሩት ወንዶች የእሷ ላፕቶፕ ላይ ፎቶቸው ተከፍቶ ትመለከትና እጅግ በጣም ትደነግጣለች። በዚህ ሰዓት ነበር ቁርምሶቹ ማለትም ጃኒ፣ ስታንሊና አንዲ በተለያየ አቅጣጫ ቤት ውስጥ መግባት የጀመሩት። እሷ ላይ መሳለቅ ሲጀምሩ ጄኒፈር በጣም ትጨነቃለች። ስታንሊ እንደለመደው ቪዲዮ መቅረጽ ሲጀምር ጃኒ ደግሞ ማቲውን ከውጭ ወደ ውስጥ ያስገባዋል። የቡድኑ መሪ የሆነው ጃኒ በዚህ ሰዓት ያመጣውን መጠጥ እንድትጠጣ ይነግራታል። ነገር ግን እየፈራች ያለችው ጄኒፈር መጠጣት እንደማትፈልግ ስትናገር ጆኒ እጅግ በጣም እየተናደደ ከመጠጣት ውጪ አማራጭ እንደሌላት ይነግራታል። ጄኒፈር ግን አሁንም መጠጣት እንደማትፈልግ ስትናገር በግድ አፏን እንድትከፍት ያደርጋትና የደበቀው ሽጉጥ በማውጣት አፏ ውስጥ እየከተተ ሌላ ነገር እያደረገች እንዲመስል በማስደረግ ከጀርባ ጓደኛው ስታንሊ ቪዲዮ ይቀርጻቸዋል። ትንሽ የአእምሮ ህመም ችግር ያለበት ማቲው እጅግ በጣም እየፈራ ቢሆንም በግድ እየተደረገ ያለውን ነገር እንዲያይ ያደርጉታል። በሚዘናጉ ሰዓት ግን ጄኒፈር በጠርሙስ ጆኒ እግሩን ትመታውና ስታንሊን አይኑ ላይ ስፕሬ ተነፋና እየሮጠች ከቤቱ ማምለጥ ትጀምራለች። ከዚያ አካባቢ ብዙ ሳትርቅ አንድ ወታደር ልብስ የለበሰ ሰውዬ ያገኛትና ምን እንደተፈጠረ ይጠይቃታል። ጄኒፈር ግን ማንነቱን ስለማታውቅ እጅግ በጣም ተጨንቃ ነበር። በዚህ ሰዓትም ሰውየው እንድትረጋጋና የጫካው ጠባቂ መሆኑን እንዲሁም መንግስት ያቋቋማቸው ትክክለኛ ሰዎቹ መሆኑን ለማረጋገጥ ከጃኬቱ ስር ያለውን ባጅ ያሳያታል። በዚህ ሰዓትም ጄኒፈር ደህንነት ይሰማታል። ስለተፈጠረው ነገር አንድ ባንድ ከነገረችው በኋላ እኔና ባልደረባዬ በመሆን ወደ አካባቢው እንሄድና ሰዎቹን በቁጥጥር ስር እናውላቸዋለን ይላታል። በዚህም ተስማምተው ከቆይታዎች በኋላ በመኪና ወደዛ ቤት ይመለሳሉ። ሰውየዋን ፊት ለፊቷ ቀድሞ በሩን ከፍተው ወደ ቤት ውስጥ ይገባሉ። ነገር ግን ማንም አልነበረም። አንዳንድ የተለያዩ ምልክቶችን አይቶ ሰውየው ጄኒፈርን ሲያስገድዷት እንደነበረ ይረዳል። ጄኒፈርም ለሰውየው ሰዎቹ አደገኛ ሊሆኑ እንደሚችሉና ከዚህ ነገር ማምለጥ እንዳለባቸው ደጋግማ ትነግረዋለች።
በጣም ይጨንቃትና ወደ መስኮቱም ጠጋ ብላ መቆም ስትጀምር ሰውየው ከኋላ ሄዶ እሷን መነካካት ይጀምርና እንዳትንቀሳቀስ ወዲያው በጉልበት ይይዛታል። እነ ጆኒም ወዲያው ወደ ውስጥ ይገባሉ። የእነሱ ተባባሪም እንደሆነ ግልጽ ይሆናል። ይሄ ሰውዬ ስቶርች ይባላል። ጄኒፈርንም እንድትንበረከክ ያዛትና ማቲው በግድ ሱሪውን እንዲያወልቅ ያደርጉታል። በአሁን ሰዓት ላይ ጄኒፈር ምንም እርዳታ ማግኘት ያልቻለች በ5 ጎረምሶች እየተሰቃየች ያለች ሴት ሆናለች። እነ ጆኒ ማቲን አስገድደው ተለያዩ ላይ ይወጣል። እየተፈጠረ ያለውን ነገርም ስታንሊ አንድ ባንድ መቅረጹን ጀመረ። ጄኒፈር ራሷን ከሳተችበት ስትነቃ እጅግ በጣም ደክሟት ቢሆንም ለማምለጥ መሞከር ጀመረች። ከበሩ ወጥታ መጓዝ እንደጀመረች እነሱ ተደብቀው እየጠበቋት ነበርና መልሳ እነሱ እጅ ላይ ትወድቃለች። አንዲ በጣም በሚያስጠላ ሁኔታ እዛው ጋር የነበረ ጭቃ ውስጥ በተደጋጋሚ ፊቷን እየነከረ በጣም ያሰቃያታል። ስታርችም ሱሪውን ያወልቃል። ምን ባደርጋችሁ ነው እንደዚህ የምታሰቃዩኝ እያለች ብትለምናቸውም የእሷን ልመና ችላ በማለት አጸያፊ ነገር ያደርግባታል። ይህንን ነገር እየተፈራረቁ ነበር ያደረጉባት። በድጋሚ ራሷን ከሳተችበት ስትነቃ በጭቃ ተጨማልቃ እርቃኗን ያለችው። ወዴት እንደምትሄድ ባታውቅም ተነስታ ወደ ጫካው ውስጥ መሄድ ጀመረች። እነሱም ከኋላ እየሄዱ ያላግጡባት ነበር። አንድ ትልቅ ድልድይ ጋርም በምትደርስ ሰዓት ስታርች መሳሪያውን አውጥቶ ሊተኩስባት ሲል ጄኒፈር ቀድማ ወደ ወንዙ ትዘላለች። በሚገርም ሁኔታ ግን ተሰወረችባቸው። ከመዝለሏ በቀር ወዴት እንደሄደች ሊያውቁ አልቻሉም። በዚህም ሰዓት ምንም አይነት ማስረጃ እንዳይኖር የእሷ የሆኑ እቃዎቹን እንዳለ ሰብስቦ ያቃጥሏቸዋል። ስታንሊንም ቪዲዮን እንዲደልት ይነግሩታል። ከዚህ ሁሉ ነገር በኋላ ማታ ላይ ስታርች ወደ ቤቱ ይገባል። ቻስቲቲ የተባለች ልጁና ነፍሰ ጡር የሆነችው ሚስቱ ይቀበሉታል። ምንም አይነት ነገር የተፈጠረ ባለማስመሰል ኑሮውን ለመቀጠል ተዘጋጅቷል። በነጋታው ጠዋት ስታርች መኪናውን እየነዳ ለጄኒፈር ቤቱን ወዳከራየላት ሰውዬ በመሄድ ጄኒፈር ምንም አይነት ማሳወቂያ ሳታደርግ ቤቱን ለቃ ሄዳለች በማለት የቤቱን ቁልፍ ይሰጠዋል። አሁን ላይ ሳምንታቶች አለፉ። እነዚህ ወንዶችም ምንም አይነት ነገር እንዳልተፈጠረ ኑሯቸውን እየቀጠሉ ነው ያሉት። ነገር ግን በተለየ መልኩ ማቲው እጅግ በጣም ተጨንቋል። ምክንያቱም የተፈጠረውን ነገር አይቷል። የእነሱም ተባባሪ ሆኖ ነበር። በተለያየ ጊዜ ጄኒፈርን በቅዠት መልኩ እያያት እጅግ በጣም ይጨነቃል። ሰላሙንም ያውቃል። ጆኒና አንዲ ውጭ ላይ ተቀምጠው መጠጥ እየጠጡ ጊዜ እያሳለፈው ሳለ ስታንሊ በድንገት እየሮጠ ወደ እነሱ ይመጣል። ነገሮችን ሲቀርጽበት የነበረው የካሜራ ሜሞሪ ካስቀመጠበት ቦታ እንደተሰወረ ይነግራቸዋል። ጆኒ በጣም ይናደድና ሲጀመር ደልት ብለናል ነበር በማለት ከእሱ ጋር መደባደብ ይጀምራል። ማታ ላይ ጆኒ ወደ ቤቱ ገብቶ መጠጥ እየጠጣ ሳለ በድንገት ከውጭ የሆነ ድምፅ ይሰማል። ግራ ገብቶትም ወደ ውጭ ወጥቶ ሲመለከት የሞተች እርግብ በረንዳው ላይ ይመለከታል። ነገር ግን ወደዚያ የወረውራትና ወደ ውስጥ ይመለሳል። ወዲያውም በድጋሚ ድምፅ ይሰማና በንዴት መሳሪያውን ይዞ ይወጣል። አሁንም የሞተች እርግብ ተመለከተ። ነገሩ ግራ ጋብቶት እየዞረ ቤት ውስጥ መፈለግ ጀመረ። አሁንም ወደ በረንዳው ሲመለስ የጄኒፈር ስሊፐር በረንዳው ላይ ተቀምጦ ያገኘዋል። የሰማውን ድምፅ ተከትሎ እየሮጠ ሊያስፈራራት ሞከረ። ነገር ግን ማንንም ሊያገኝ አልቻለም። ስታርች ወደ ቤቱ ሲገባ ሚስቱ ከሆነም ማታውቀው ሰው የሆነ ነገር እንደተላከለት ትነግረዋለች። ሲመለከተውም የስታንሊ የካሜራ ሚሞሪ ነበር። በነገሩ ቢደነግጥም ሚስቱ እንዳላየችው ስላወቀ በጣም ተረጋጋ። በኃይለኛ ቁጡ መንፈስ ነበር ወደ እነ ጆኒ ተመልሶ ሄደው። በንዴትም ስታንሊ ሊገለው ነበር። ነገር ግን ጆኒ ጓደኛውን ለማስመለጥ ሲል የዚህ ሁሉ ነገር ተጠያቂ ማቲው እንደሆነ እንደሚጠረጥር ይናገራል። ስታርች ለጓደኛው መጠጥ ይሰጠውና ራሱን እንዳጠፋ በማስመሰል ያስወግደዋል። ምክንያቱም የሆነ ነገር ከተፈጠረ ያጋልጠናል ብሎ ፈርቶ ስለነበር ነው። በጄኒፈር ጉዳይ ላይ አሁንም ድረስ የሚቃዠው ማቲው ጄኒፈር ተከራይታበት ወደ ነበረው ቤት በጭንቀት ይሄዳል። በድንገት ግን ከኋላ ጄኒፈር ከቤት ውስጥ ሆና ስትጠራው ድምፅ ይሰማል። እየተደናበረም በድንጋጤ ወደ ውስጥ ይገባል። በጣም ፈርቶም ስለነበር እየተደናበረ ከደረጃ ይወድቃል። ራሱንም ከሳተበት ሲነቃ ጄኒፈር ፊት ለፊቱ ተቀምጣ ያያታል። ማቲው እጅግ በጣም እየተደናገጠ ወደ እሷ እየተንፏቀቀ በመሄድ ይሄ ነገር እንዲፈጠር እንዳልፈለገና ይፈጠራል ብሎም እንኳን እንዳላሰበ እየነገራት ይቅርታ ይጠይቃታል። ጄኒፈርም ችግር እንደሌለውና እንዲረጋጋ እየነገረችው ቀስ ብላ ሸምቅቆ አንገቱ ላይ ታስገባለታለች። ላደረገው ነገርም ይቅርታ መጠየቅ መካሻ ሊሆን እንደማይችል እየነገረች ግጥም አድርጋ ታንቀዋለች። አንዳንድ ነገሮች መፈጠራቸው ማቲውን እንዲፈልጉት ስላነሳሳቸው እነ ጆኒ ማቲን እየፈለጉት ነው። በድንገትም አንድ ወና ቤት ይመለከቱና እስከዛ እኔ እዚህ ቤት ውስጥ ልመልከተው፣ አንተ በሌላ አቅጣጫ ሄድ ይባባሉና ስታንሊና ጆኒ በተለያየ አቅጣጫ ይሄዳሉ። አንዲ በመንገዱ ላይ ሳለ በድንገት ጄኒፈርን ይመለከታታል። በድንጋጤም እየተፋጠጡ ሳለ የተጠመደ ወጥመድ ላይ ይረግጥና እግሩ ክፉኛ ይጎዳል። በጩኸትም ጆኒን ይጠራውና ጆኒ ሲመጣ ጄኒፈር ስታንሊንም በዱላው ትመታውና ራሱን ከሳተበት ከግንድ ጋር እንዳሰረችው ይመለከታል። ልክ እሱ ሲያደርግባት እንደነበረውም ቪዲዮዋን መቅረጽ ታስጀምርና የበሰበሰ የአይጥ ሬሳ ታነሳና አፉን አስከፍታ በግድ አፉን ትከፍተዋለች። ይህም ጉዳይ እስኪያስመልሰው ድረስ ይደርሳል። ጄኒፈር በዚህ አላበቃችም። የአሳ መንጠቆ ታነሳና አይኑ ላይ በማድረግ ወደ ላይ ከፍ አድርጋ ታስረዋለች። አይኑንም እንዳይዘጋ ካደረገች በኋላ የአሳ ስጋ ቆራርጣ አይኑ ላይ ታደርጋለች። የጫካው አዋፋትም ይመጡና አይኑን እስከመመገብ ይደርሳሉ። ህይወቱም ያልፋል። አንዲ በዱላ ተመቶ ራሱን ከሳተበት ሲነቃ የመታጠቢያ ገንዳ ላይ አግድም ታስሮ ራሱን ያገኘዋል። የሆነ ቆሻሻ ውሃም ወደ ገንዳው እየተሞላ ነው። ጄኒፈርም እዚህ ቆሻሻ ውሃ ውስጥ ልክ እሱ እንዳደረጋት እየነከረችው ውሃ ውስጥ ኃይለኛ ኬሚካል ትደፋለች። እንዲሁም አንደኛውን አግድም እንጨት ታነሳውና ለረጅም ሰዓት ቆይቶ ራሱን መቋቋም ሲያቅተው ሳይፈልግ ውሃ ውስጥ ይወድቃል። ኬሚካሉ እጅግ በጣም መጥፎ ነበርና ፊቱን ያበሰብሷል።
ወዲያውም እሱም እንደዛው ህይወቱ ያልፋል። በነጋታው ጆኒ እንደለመደው የስራ ቦታው ላይ ሳለ አንዲት በጣም አጭር ቀሚስ የለበሰች ሴት ወደዛ ቦታ መታ ነዳጅ እየቀዳች ሳለ እንደለመደበት መሻፈዱን ሲጀምር ወዲያው ጄኒፈር ትመታውና ራሱን ይስታል። ጆኒም ከቆይታዎች በኋላ ራሱን ከሳተበት ሲነቃ ባዶ የሆነ ኦና ቤት ውስጥ አሰቃቂ የሆነ አስተሳሰር አስረዋለች። ጄኒፈርም ጥርሱን አንድ በአንድ ከላዩ ላይ ታረክለታለች። የራሱንም ሽጉጥ በማንሳት ልክ እሱ እንዳደረገባት አፍ ውስጥ ወጣ ገባ እያደረገች ታሰቃየዋለች። የጆኒ ስቃይ በዚያ አላበቃም ነበር። ጄኒፈር ትልቅ የሆነ መቀስ ታነሳና በሚያሳቅቅ ሁኔታ መሽኛውን ትቆርጥበታለች። በጣምም ብዙ ደም ይፈሰውና እዛው በታሰረበት ህይወቱ ያልፋል። ጄኒፈር በስተመጨረሻ የቀራትን አንድ ስትራቴጂ አሁን ልታደርግ ነው። ስታርች ስራ ላይ ያለ ልጁ ትደውልለትና አዲሷ መምህራቸው ቤቷ ድረስ እንደመጣች ትነግሯለች። በስልክ ስታነጋግረው የሚያነጋገረችው ጄኒፈር ነበረች። የቤተሰቡ ነገር ያስደነገጠው ስታርች በፍጥነት ወደ ቤት ቢሄድም ጄኒፈር ላይ አልደረሰባትም ነበር። በመኪናም በአካባቢው የዞረ ይፈልጋት ጀመር። እዚህ ጉዳይ ውስጥ ልጁንም ስላስገባችበት በጣም አስጨንቆታል። በድንገትም ወደ መኪናው ሲመለስ ጄኒፈር ከኋላ ነበረችና ራሱን እስኪስት ትመታዋለች። ስታርች ራሱን ከሳተበት ሲነቃ በሚገርም አስተሳሰር አስረዋለች። ከጀርባውም መሳሪያ ተደቅኖበታል። ጄኒፈርም ሴት ልጅ እያለች እንዴት ሴት ልጅ ላይ እንደዚህ አይነት ነገር ታደርጋለህ? አንተ ፈጽሞ አባት እንድትሆን የተፈቀደልህ ሰው አይደለህም በማለት አንድ የተሸፈነ ወንበር ነበርና እሱን ስታነሰው ማቲው ከስር እንዳለ እንመለከታለን። ማቲው ራሱን ስቶ ቢሆንም ጄኒፈር አንድ ቀጭን ገመድ እጁ ላይ ታስርበታለች። ይህ ገመድ ስታርች ላይ ከተደቀነው ሽጉጥ ጋር የተገናኘ ገመድ ነበር። ስታርች ለቤተሰቦች ብለሽ እንኳን ማሪ ቢላትም ልጅ እንዳንተ አይነት አባት ከሚኖራት ባይኖራት ይሻላል በማለት ክፍሉን ለቃ ትወጣለች። የሚፈጠረውን ነገር ውጪ በመሆን መጠባበቅ ጀመረች። ማቲው ራሱን ከሳተበት ሲነቃ ስታርች ደም በደም ሆኖ ፊት ለፊቱ ተቀምጦ እንዳትንቀሳቀስ እያለ ይለምነዋል። የአይምሮ ዲስኦርደር ያለበት ማቲው በጣም ይደነግጥና ለመወራጨት ሲሞክር መሳሪያው ይተኮስና ሁለቱንም ያጠፋቸዋል። በስተመጨረሻም ጄኒፈር ያደረጉባትን ነገር እያንዳንዳቸው ወደ አንድ በአንድ ስለመለሰች እጅግ በጣም ደስ ይላትና ፈገግ ትላለች። እናም ሰው ሁሉ የዘራውን እንደሚያጭድ፣ ሰው ሁሉ ባለበት ጊዜያዊ ሁኔታ ተነስተን የእሱን ኃይል መገመት እንደማንችል፣ በእኛ ዙሪያ ያሉ ሰዎች ላይ እንዲደረግ የማንፈልገውን ነገር በሰው ላይ ማድረግ ምን ያህል መጥፎ እንደሆነ እያየን ፊልሙ በዚህ ይጠናቀቃል።